አውቶሜሽን ነው ዛሬ የምንማረው። ስለዚህ ዩቲዩብ አውቶሜሽን ምንድነው ከሚለው ስንጀምር ዩቲዩብ አውቶሜሽን ማለት ፌስለስ የሆነ ፊታችንን ሳናሳይ ወይም ደግሞ ድምጻችንን በመጠቀም የምንጀምረው ገንዘብ ሜክ የሚደረግበት ኢን ሚሊየንስ የሚሰራበት የዩቲዩብ ሐሳብ ይዘት ነው። ያ ማለት ዩቲዩብ ላይ ስትመጡ ብዙ አይነት አቀራረብ አለ። ፊታችሁን እያሳያችሁ የምትመጡት አቀራረብ አለ። እንዲሁም ደግሞ ፊታችሁን ሳታሳዩ የምትመጡበት አቀራረብ አለ። ያን ምን እንለዋለን? ፌስለስ እንለዋለን። ስለዚህ አንድ ሰው በብዙ አይነት መንገድ ዩቲዩብ ላይ መምጣት ይችላል። ኦኬ፣ ስክሪን ሼሩ እየታያችሁ ነው? ለኔ አልመጣም። እርሲ አይታይም። እሺ ቆይ አንዴ ልዝጋውና ስክሪን ሼሩን ድጋሚ አስተውሽ። አሁንስ መጥቷል። አሁን እርሲ እሺ፣ አዎ ስክሪኑን ማየት አለባችሁ ለዛ። እሺ፣ ስለዚህ ዩቲዩብ አውቶሜሽን ማለት ፊታችንን ሳናሳይ የምንሰራቸው ኮንቴንቶች ናቸው። ብዙ አይነት ዘርፎች አሉ። በጣም ብዙ አይነት ከምታስቡት በላይ ብዙ አይነት ዘርፎች አሉ። ስለዚህ ምንድነው አንድ ሰው ዩቲዩብ አውቶሜሽን ጀመረ ወይ ቲክቶክ አውቶሜሽን ጀመረ ማለት ኢንተርናሽናል ኮንተንት ጀመረ ማለት ነው። ስለዚህ ኢንተርናሽናል ኮንተንት የምንለው አካውንት ኢንተርናሽናል የለም። ያ ማለት ሁላችንም አካውንት ስንከፍት ምንድነው የምናደርገው? ሀገር እንቀይራለን አይደል? ከኢትዮጵያ ውጪ እናደርገዋለን። የዛኔ ምንድነው አካውንታችን ኦልሬዲ ኢንተርናሽናል ሆነ ማለት ነው። ስለዚህ ኢንተርናሽናል ኮንተንቶች ምንድናቸው ብለን ካየን ደግሞ አንድ ላንጉዌጅ አሁን ለምሳሌ አማርኛ ላንጉዌጅ ኢትዮጵያ ውስጥ ብቻ የሚነገርና ኢትዮጵያ ውስጥ ብቻ ተናጋሪ ማለትም ኢትዮጵያዊ ሆኖ የተወለደ አማርኛ የሚችል ሰው ነው አንደርስታንድ ሊያደርገን የሚችለው። ስለዚህ ኢንተርናሽናል ኮንተንት ላይ ስንመጣ አውቶሜሽን ላይ ስንመጣ ግን ከዛ ወጣ ይላል። ወጣ የሚለው ምንድነው? ኢንተርናሽናል ቋንቋ ማድረግ አለብን። ኢንተርናሽናል ቋንቋ ምንድነው ካላችሁ ያው አንደኛ እንግሊዘኛ ነው፣ ከዛ ስፓኒሽ፣ ፍራንስ እያለ ይቀጥላል፣ አረበኛ እያለ ይቀጥላል። ስለዚህ ምንድነው በእንግሊዘኛ ላይ የሆነ ኮንተንት ስንሰራ ዓለም ላይ ያለውን ያ ቢሊየን የሚባለውን ህዝብ ጋር የመድረስ ቻንሳችን በጣም ከፍተኛ ነው የሚሆነው። ስለዚህ የሚለየው የሀገር ውስጥ ቻናል እና ኢንተርናሽናል ቻናል የሚለየው ምንድነው? እዛ ጋር የምንጠቀመው የሳውንድ የቋንቋ የንግግራችን ሁኔታ ነው። ስለዚህ አንድ ሰው ኢንተርናሽናል ኮንተንት ተነስቶ ሲሰራ በእንግሊዘኛ ካረገው ኦልሬዲ ኢንተርናሽናል ነው። ግን ደግሞ ሌላው ሳውንዱን ሳይጠቀም ድምጹን ሳይጠቀም ፌስለስ የሆነ ድምጽ አልባ የሆነ ለምሳሌ በክላሲካልም ሊሆን ይችላል የሚሰራቸው ኒቾች ኦልሬዲ አውቶሜሽን ይባላል። ስለዚህ አውቶሜሽን ብዙ ቦታ እንሰራለን። ቲክቶክ አውቶሜሽን አለ፣ ዩቲዩብ አውቶሜሽን አለ፣ እንዲሁም ፌስቡክም አለ። ስለዚህ ምንድነው ዛሬ የምናየው ለቲክቶክ አውቶሜሽንም የሚሆኑ ለዩቲዩብ አውቶሜሽንም የሚሆኑ ነው። ልዩነቱ ምንድነው? እናንተ ቲክቶክ አውቶሜሽን ከከፈታችሁ እዛ ላይ መልቀቅ ትችላላችሁ። ዩቲዩብ አካውንት ካላችሁ እዛው ላይ መልቀቅ ትችላላችሁ። ስለዚህ እዚህ ጋር በደንብ አንደርስታንድ እንድታደርጉ የሚፈልገው ነገር ምንድነው? ከሀገረኛ ቻናሉ ጋር ኢንተርናሽናል ኮንተንቱን መደባለቅ የለባችሁ። ምክንያቱም ኢንተርናሽናል ኮንተንት ያደረግነው አውቶሜሽን ያደረግነው ትልቁ ምክንያት ምንድነው? ዶላሩ የምንሰራው ሪቪኒው የምንሰራው አሪፔሙ በጣም ከፍተኛ እንዲሆን ያ ማለት በጣም ብዙ ብር ማግኘት የምትፈልጉ ከሆነ ምክንያቱም ሚሊየንስ ነው የሚያገኙት በጣም ብዙ ነው። ምክንያቱም እንዳልኳችሁ ነው ቅድም ስለ ቋንቋ ስነግራችሁ አማርኛ ከሆነ ገደብ አለው አይደል? ኢትዮጵያዊ ተናጋሪዎች ጋር ብቻ ነው ሊሄድ የሚችለው። ስለዚህ እንግሊዘኛ ሲሆን ደግሞ ምንድነው ዓለም ላይ እንግሊዘኛ የሚሰማ ሰው ጋር በሙሉ የመድረስ ቻንስ አለው። ስለዚህ ቲክቶክ አውቶሜሽንም ስትጀምሩ ለቲክቶክ አውቶሜሽን የሚሆን ቻናል ክሬት ማድረግ አለባችሁ። ዩቲዩብ አውቶሜሽንም ስትጀምሩ ከሎጎ ጀምሮ ከዩዘር ኔሙ ጀምሮ ኢንተርናሽናል ነገር ነው እዛ ላይ መጻፍ ያለባችሁ። አማርኛ የሚባል ነገር ጭራሹኑ መግባት የለበትም ማለት ነው። ስለዚህ ዛሬ ያው
ህጎች አሉ። አሁን ቅርብ ጊዜ አይታችሁ ከሆነ ከ4 ወር ወደዚህ በኤአይ እነዚህ ሎ ኢፈርት የምንላቸው ኮንተንቶች እየተዘጉ ነበረ እና ስለዚህ ምንድነው ኤአይን ስንጠቀም እና ህጉን ሳንጥስ ምን አይነት ቪዲዮዎችን ብንሰራ ነው አሁን ላይ ዩቲዩብ አውቶሜሽንም ወይ ቲክቶክ አውቶሜሽን ላይ ውጤታማ የምንሆነው የሚለውን ነው ዛሬ በደንብ የምናየው። ስለዚህ የዩቲዩብ ህግና የኤአይ አጠቃቀም ኤአይ እንደ ረዳት አሲስታንስ ያው ላስት ክላሳችን ላይ በደንብ ተምረናል። ስለዚህ ኤአይን መጠቀም ያለባችሁ እንደ አጋዥነት እንጂ ዋና ሊሆን አይችልም። ስለዚህ በመጠቀም የራሳችንን የፈጠራ እሴት ሂውማን ቫልዩ የሆነ ነገር ጨምረን ለሞኔታይዜሽን ስኬታማ ወሳኝ ቁልፍ ነው ምን ዩቲዩብ አውቶሜሽን ማለት ነው። እሺ የዩቲዩብ ህግና የዩቲዩብን ህግ ላለመጣስ ወሳኝ መርሆች እኔ የምላቸው በአንደኛነት ህግ ነው። ኮሚኒቲ ጋይድላይንስ ህግ በፍጹም አንድ ሰው መጣስ የለበትም። ምክንያቱም ህግ ጣሰ ማለት አመታትን የፈጀውን ያን ቻናል በሰከንዳቶች ውስጥ ወይ ደግሞ በቀናቶች ውስጥ አጣ ማለት ነው። ምክንያቱም አንድ ሰው ህግ ጥሶ ሰራ ማለት ሞኔታይዝ ካላለፈ ገንዘብ መስራት ካልቻለ ምኑ ነው ጥቅሙ? ዩቲዩብ ላይ ያባከነው ጊዜ። ስለዚህ ህግ ላይ በጣም ሲሪየስ መሆን አለባችሁ። ሌላው ደግሞ ዩቲዩብም ማውዙን ቆይ አንዴ በደንብ እንዲታያችሁ ማውዙን ተለቀል አድርግላችሁ። ቲክቶክ ላይ ያላችሁ ስክሪን እያሳየው ስለሆነ ማስተምረው ባዮ ላይ ሊንክ አለ። ዩቲዩብ ላይ መታችሁ መማር ትችላላችሁ። ኦሬዲ ዩቲዩብ ላይ በቪዲዮ ያሳየው ስለሆነ ዩቲዩብ ላይ መታችሁ መማር ትችላላችሁ። እሺ ስለዚህ እነዚህ ኢንኤሊጂብል የምንላቸው የተከለከሉ በኤአይ የሚሰሩ ኮንቴንቶች አሉ። የኔም ተማሪዎች ስለ ኤአይ ሳስተምራችሁ የሆነ ኮንተንት ሰርታችሁ ልካችሁልኝ ነበርና ካልመለስኩላችሁ ምንድነው ትምህርቱን ስትማሩት እናንተው ራሱ ስተታችሁ ምን እንደሆነ ታውቃላችሁ ብዬ ነው ዝም ያልኳችሁ። ስለዚህ እነዚህ ሎ ኢፈርት ማስ ፕሮዳክሽን የምንላቸው ያለምንም የሰው ልጅ ጣልቃ ገብነት ይሄ ሂውማን ተች የሌለበት በኤአይ ብቻ በብዛት የሚመረቱ ጽሁፎችን፣ አውቶሜትድ ምስሎችን፣ ሮቦቲክ ድምጾችን ምንድነው ብሎ አሁን የሚያስበው እንደ ሪዩዝድ እና እንደ ሪፒቲቲቭ ኮንተንት ነው ብሎ የሚያስበው። ስለዚህ ህጉ ከሞኔታይዜሽን ውጪ ይሆናል። ስለዚህ ምንድነው በአንድ ኢሜጅ ብቻ በኤአይ የሚሰሩ ቪዲዮዎች አሁን ላይ አይፈቀድም፣ ሞኔታይዝ አይሆኑም። ስለዚህ ምንድነው ሂውማን ተች እናድርገው። ያ ማለት ሂውማን የሰው ልጅ አስተሳሰብ ከኤአይ በጣም የተሻለ ስለሆነ አሁን ላይ አምራቾቹ ኤአይን የሚያመርቱት ካምፓኒዎቹ ራሱ ተረድተውታል የሰው ልጅ ጥቅም ምን ያህል እንደሆነ ማለት ነው። በጣም ስለዚህ ዩቲዩብ አሁን ምንድነው ቲክቶክ አውቶሜሽን ምንድነው የሚፈልገው ካላችሁ ሃይ የሆነ ክሬቲቪቲ ቫልዩ አድ የተደረገበት ማለት ነው። የሆነ ክሬቲቪቲ ቫልዩ አድ የተደረገበትን ነው አሁን የሚፈልገው። ስለዚህ ኤአይን ለስክሪፕት፣ ለምስል፣ ለድምጽ እንዲሁም መነሻ በመጠቀም ጥራት ያለውን ቪዲዮ ኤዲት ማድረግ የራሳችሁን ሐሳብ ልዩ የይዘት አቀራረብ ስንጨምርበት ለሞኔታይዜሽን ሙሉ በሙሉ ብቁ ይሆናል። ያ ማለት ምንድነው አሁን ችግር እየፈጠረ ያለው ምንድነው ስክሪፕትም ከኤአይ ወስዳችሁ ቪዲዮ ጀነሬትም ኤአይ አርጋችሁ ኦዲዮም ኤአይ አርጋችሁ ተምብኔል ዲዛይንም ኤአይ ካረጋችሁት ምንድነው ብሎ የሚያስበው ሙሉ በሙሉ የኔን ስራ ነው እየፖስተች ያለችው ብሎ ነው የሚያስበው። ስለዚህ ምንድነው እሱ ሎ ኢፈርት ነው። ግን ደግሞ በአሪፍ ሁኔታ የተሰራ ስክሪፕት፣ በአሪፍ ሁኔታ የተሰራ በኤአይ የተሰራ ቪዲዮ እንዲሁም በአሪፍ ድምጽ እነዚህ ናቹራል ቮይስ ኦቨር የምንላቸው ሳውንዶችን የምትጠቀሙ ከሆነ ኤአይ የመባል ቻንሳችሁ ዝቅተኛ ነው የሚሆነው። ኮንተንታችሁንም ሪጀክት ከማድረግ ይቆጠባል። ምክንያቱም ምንድነው ዩቲዩብ በየጊዜው አሁን ምንድነው እያለ ያለው አዳዲስ ሀሳብ፣ አዳዲስ የሰው ልጅ ክሬቲቪቲ ብትጨምሩ ሞር የተሻለ ነው ብሎ ነው እያሰበ ያለው። ምክንያቱም አይታችሁ ከሆነ ራንኪንግ የሚባል ቪዲዮ ነበረ። ራንኪንግ ማለት እንደዚህ 1 2 3 4 5 6 ብለው ይሄ ሰዎች ሲወድቁ ሊሆን ይችላል፣ ፈኒ ሞመንት ሊሆን ይችላል፣ ሲደነግጡ ሊሆን ይችላል። እነሱን አንድ ላይ አድርገው የሚለቁታል መልቀቅ ነበርና እሱ ኦሬዲ ሪፒቲቲቭ ኮንተንት ተብሎ እየተዘጋ ነው። ሌላው ደግሞ እንደዚህ በኤአይ ብቻ ጀነሬት የተደረጉ አንድ ፎቶ ብቻ ወይ ህፃናትን እያስጨፈሩ ምናምን የሚሰሩትም ቻናል አሁን ላይ ተከልክሏል ማለት ነው።
ስለዚህ ምን አይነት ስራ ነው ታዲያ ሜርሲ ብንሰራ ሞር የተሻለ የሚሆነው የሚለውን ከዚህ በኋላ በደንብ አሳያችኋለሁ ምን አይነት ቻናሎችን መስራት እንዳለብን። እሺ አሁን በደንብ ደግሞ ስኪል ባይዘ የተማረ ሰው መቼም ቢሆን አሁን ላይ በደንብ የተማረ ሰው ነው እየተፈለገ ያለው። ያ ማለት ፊደል የቆጠረ ኮምፒውተር ላይ አክሰስ ማድረግ የሚችል ኮምፒውተር ላይ የሚሰሩ ለምሳሌ 2D 3D አኒሜሽን የሚባሉትን መሞከር የሚችል አሁን ላይ በቃ ኤአይንም ተጠቅሞ የራሱንም አሰራር ተጠቅሞ ብዙ ስራዎችን መስራት ይችላል እና ኢን ሚሊየንስ ሊከፈለው ይችላል። ስለዚህ የይዘቱ ባህሪ ይሄ አሁን ኤአይ 2D እና 3D የምንለው አኒሜሽን ስቶሪ ቴሊንግ ነው። ስቶሪዎችን ነው አጫጭር ለሰው ጠቃሚ የሆኑት ስቶሪዎችን ነው በ2D እና በ3D አኒሜሽን የሚያስተላልፉት። ስለዚህ ይዘቱ የኤአይ አኒሜሽን እና ድምጽን በመጠቀም አጫጭር ወይም ረጃጅም አስቂኝ አስፈሪ ወይም አስተማሪ ታሪኮችን መፍጠር ይቻላል። ምንን ተጠቅሞ 2D እና 3D አኒሜሽንን መሃል ላይ ደግሞ ኤአይንም መጠቀም ይቻላል ማለት ነው። ለምሳሌ ቪዲዮን 2D እና 3D አኒሜሽን ሰርቶበት ለድምጹ ኤአይን መጠቀም ይችላል። ስለዚህ እዚህ ጋር አንድ ቻናል አለ ባንደር የሚል አጫጭር የ3D አኒሜሽን ታሪኮችንና ኮሜዲያኖችን በኤአይ ታግዞ በመስራት በሚሊዮን የሚቆጠሩ እይታዎችን ያገኛል። ለምሳሌ እስቲ ቻናል ምንድነው የሚለውን ደግሞ ሰርች አድርገነው እንየው አይደል? ያየነው ብንሄድ ሞር የተሻለ ነው። እሺ ሰርች አድርጌ እንትን ሳመጣው ወደ እናንተ አሳያችኋለሁ። ስለዚህ እናንተም ቻናሉን ቼክ ማድረግ ትችላላችሁ በኋላ ከክላስ በኋላ እሺ ለምሳሌ ይሄንን ቻናል ስታዩት ይሄን ቻናል ስታዩት 1 ሚሊዮን ምናምን እይታ አለው፣ ሰብስክራይበር አለው። ሰብስክራይቡን ተውት። ለምን መሰላችሁ ሰብስክራይቡን ተውት ያልኳችሁ? ስልኬ ምን እየሆነ ነው? እሺ ሰብስክራይቡን ተውት ያልኳችሁ ለምን መሰላችሁ? ሰብስክራይበር የመምጣት ቻንሱ በጣም ከፍተኛ ስለሆነ ዋናው የምትሰሩት ኮንተንት ላይ ነው ማየት ያለባችሁ። ስለዚህ ይሄ ልጅ ምንድነው የሚሰራው ብለን ስናይ እንደምታዩት እዚህ ጋር 6.7k ይከፈለዋል። 6.7k ማለት ኦልሞስት እዩዋቸው የሚሰራቸው ስኬሪ የሆኑ እንደነዚህ አይነት 2D አኒሜሽኖችን ነው የሚሰራው። 2D አኒሜሽን ስለዚህ ምንድነው ይሄ 2D አኒሜሽን የሚሰራው ኦሪጂናል የራሱ ኮንተንት ነው። ቪዲዮቹ እንደምታዩት ለ2 ሰዓት ምናምን ይለቃል። እይታ አላቸው። ኢንተርናሽናል ኮንተንት ነው። ከየትም ሆኖ ሰው ያየዋል። ስለዚህ ምንድነው ይሄ ምናልባት ህፃናት ሊመቻቸው ይችላል ልትሉ ትችላላችሁ፣ ግን ትላልቅ ሰዎችም ይመቻቸዋል። ስለዚህ ምንድነው እንደነዚህ አይነት 2D አኒሜሽኖችን እነዚህ ሚድክራፍት የምንላቸው ሮብሎክስ የምንላቸው ጌሞችን ብንጫወት ያ ማለት እንትን ያ አይደለ ይሄ ድምጹ ማለት ይሄ ሙዚቃ የሌለበት ለኮፒራይት የማያጋልጠን ሙዚቃ የሌለበትን ቪዲዮዎች እየሰራን ብንለቅ እንደነዚህ አይነት ኮንተንቶች የዲሞኔታይዝ የመደረግ ቻንሳቸው በጣም ዝቅተኛ ነው። እሺ ስለዚህ ሌላ ደግሞ ይሄኛውንም ቻናል እናያለን። ይሄ ቻናል የራሱን የኤአይ አቫታር በመፍጠር ሙሉ በሙሉ በኤአይ የሚመሩ ቪዲዮዎችን፣ ጌሞችን፣ የመዝናኛ ኮንቴንቶችን ያቀርባል። የትኛው አንዴ ሆልድ ላድርጋችሁ። እሺ እስቲ ሰርች አድርገን እንየው አሁን ያልኳችሁን ኮንተንት። ስለዚህ አውቶሜሽን ምን እንደሆነ በደንብ እንድትረዱ ነው። እሺ አውቶሜሽን ምንድነው በሚል ምክንያቱም እነዚህን ኮንተንቶች ምናልባት በኢትዮጵያ ስልካችሁ ላይ መጥተው ላይ ያውቁ ይችላሉ
መተው ላያውቁ ይችላሉ። ግን ኢንተርናሽናል ኮንተንት የሚባሉት እነዚህ ምን እንደሆነ እንድታውቁ እዚህ ጋር አይታችሁት ከሆነ ወደ $3400 ሜክ አድርጓል። ቪዲዮቹን ስትዋቸው የሆኑ ፈኒ ነገሮች ናቸው፣ አዝናኝ ነገሮች ናቸው። ራሱን ነው ቤት ውስጥ እየቀረጸ የሚሰራው። ከዛ ባለፈ ግን የምንላችሁ ነው አሁን እንደነዚህ አይነት ኒቾች ጌም ይጫወታል፣ ሾርቶችን ይለቃል። ስለዚህ ምንድነው አሁን ይህንን ስላችሁ ይሄ ልጅ ታዋቂ ከሆነ እሱ ላይቭ ገብቶ በሚጫወት ሰዓት ላይ የእሱን ቪዲዮ ክሊፒንግ አድርጎ መስራት ይቻላል። እንደዚህ ሆኖ አይደለም እያልኩ ያለሁት። እንደነዚህ ሆኖ የሚሰሩ ሰዎችን ቪዲዮ ክሊፒንግ አድርጋችሁ ለኮፒራይት እንዳትጋለጡ አድርጋችሁ ሰርታችሁ መልቀቅ ትችላላችሁ ማለት። ለምሳሌ እንደ አሁን እሱ ከሚሰራቸው ኮንቴንቶች ውስጥ እንደነዚህ አይነት ኮንቴንቶች አሁን ኢሚሊየንስ ናቸው ያሉት። እንደነዚህ አይነት ኮንቴንት ምናልባት ስልካችሁ ላይ መተው ከሆኑ እንደነዚህ አይነት ኮንቴንቶች ማለት ነው። ጀስት ጌሙ ኖርማል ጌም አይደለም። ኖርማል እንደዚህ ማፕ ያለው ምናምን ቻሌንጆች ያሉት ጌሞች ናቸው። እንደነሱ አይነቶችን ከፍታችሁ እየተጫወታችሁ ካልሆነም ደግሞ ከሱ ቪዲዮ ላይ አሪፍ ፓርቷን ወስዳችሁ መስራት ትችላላችሁ። እሺ ሌላው ደግሞ እነዚህ ታሪክና ዶክመንተሪዎችን በአሪፍ በሆነ በኤአይ መልክ ብንሰራ አሁን ላይ ዲሞኔታይዝ የመደረጋችን ቻንስ ዝቅተኛው። ያ ማለት የታሪክ ሁኔታዎችን፣ ጥንታዊ ታሪኮችን፣ ፍልስፍናዎችን በኤአይ በተፈጠሩ ምስሎች ይሄ ሚድ ጆርኒ እና ሊዮናርዶ የሚባሉት የኤአይ ሶፍትዌሮች ናቸው፣ ዌብሳይቶች ናቸው። እና ድምጾችን አሁን ለምሳሌ በሊዮናርዶ እና በሚድ ጆርኒ የሚሰሩ ቪዲዮዎችን ላሳያችሁ። ሰርች ኦኬ እሺ ሚድ ጆርኒ አሁን በእንደዚህ አይነት ኤአይ ሶፍትዌሮች የሚሰሩት ኦልሞስት ፊልሞች እየተሰሩ ነው። እንደዚህ ተከታታይ ፊልሞች እየተሰሩ ነው ያሉት። ስለዚህ ምንድነው እነሱ አይነት ሎ ኢፈርት ስላልሆኑ ሞኔታይዝ ይደረጋሉ። የልጆች ኮንተንትን ብታዩ ለየት ያለ ነው። ስለዚህ እነዚህ ሶፍትዌሮች እንድታውቋቸው የምፈልገው ፔድ ናቸው፣ ፍሪ አይደሉም፣ ፔድ ናቸው። ስለዚህ ፍሪ እና ፔድ ልዩነቱ ምንድነው ለሚለው አሁን ላይ በደንብ አንደርስታንድ እንድናደርግ እያደረጉ ነው። ያ ማለት ፍሪ የሆኑት ኤአይዎች አሁን ላይ እንደታዘዙትም አይደለም የሚሰሩት፣ ኦልሞስት መታዘዝ አቁመዋል ማለት ይቻላል። ስለዚህ ከቻላችሁ በደንብ የሚያሰራችሁ ስለዚህ እንደዚህ ሃይ ኤዲቲንግ ያላቸውን ኮንተንቶች መስራት ትችላላችሁ። ሌላው ደግሞ ስንሰራ ስክሪፕት ከኤአይ ብንጠቀምስ እኔ ሙሉ በሙሉ ከኤአይ ባትጠቀሙ ብዬ እንትን እላችኋለሁ፣ ሪኮመንድ አደርጋችኋለሁ። ምክንያቱም የኤአይ ሀሳብ እንደምታውቁት ተመሳሳይ ነው። ለአንድ ሰው የሰጠውን ለአንድ ሰው ይሰጣል፣ ለአንድ ሰው የሰጠውን ለአንድ ሰው ይሰጣል። ስለዚህ ምንድነው ዩኒክ የሆነ እንትን ብትጠቀሙ፣ ለምሳሌ አንድ ሰው የሆነ ሂስትሪ ለኤአዩ ቢነግረው እንደዛው አይነት ሂስትሪ እኔ ሊኖረኝ አይችልም። ስለዚህ ዛ ሂስትሪ ላይ ዲፔንድ ሆኖ ስክሪፕት እንዲጽፍላችሁ፣ የቪዲዮ ፕሮንት እንዲሰጣችሁ፣ የኢሜጅ ፕሮንት እንዲሰጣችሁ ጠይቁት እንጂ ለህፃናት የሚሆን ፊልም ሐሳብ ስጠኝ አትበሉት። ምክንያቱም ለእናንተ የሰጠውን ይሄን ለአንዱ ሰጥቶት አንዱ ደግሞ ሰርቶ ለቋል። ስለዚህ ምን ይሆናል? ሪፒቴቲቭ ኮንተንት ትባላላችሁ። እሺ ሌላው ደግሞ ምንድነው ኢንፎግራፊ የምንለው ሰፊ የኤአይ አኒሜሽን ጥንቃቄ የተሞላበት የስክሪፕት ዝግጅት እና የላቀ ኤዲቲንግ በመጠቀም ቫይራል የሚሆኑ ቪዲዮዎችን በተደጋጋሚ መስራት ትችላላችሁ። እሺ ሌላው ደግሞ ኤአይ አውቶሜሽን እና ቴክ ኤክስፕላኔሽኖች ማለት አርፒኤሙ ከፍተኛ እንደሆነ ታውቃላችሁ። ቴክ ቻናሎች ያ ምንድነው የሆነ ስልክ ሪሊዝ ይደረጋል፣ የሆነ ነገር ሪሊዝ ይደረጋል ሲባል በአሪፍ ቮይስ ኦቨር ቪዲዮ ካገኛችሁ ቪዲዮዎችን ቆራርጣችሁ ተጠቅማችሁ፣ ካላገኛችሁ ደግሞ በኤአይ ጀነሬት አድርጋችሁ
የምትሰሯቸው ቻናሎች አሁን ላይ በጣም አሪፍ እይታን ያገኛሉ፣ አሪፍ ገቢም ይሰጣሉ። ግን ደግሞ አንድ ፎቶ ብቻ አስቀምጣችሁ ብትለፈልፉ ምንድነው ሰውም ደስተኛ አይሆንም ያንን ነገር አይቶ፣ ዩቲዩብም ደግሞ ቫይራል አያረጋችሁም። ስለዚህ ምንድነው የምትናገሩትን ነገር በሞሽን መግለጽ አለበት። ስለዚህ የቴክኖሎጂ እና የኤአይ መረጃዎች ስለ ኤአይ ቴክኖሎጂ ፈጠራ እድገት፣ አዳዲስ ሶፍትዌሮች ሲመጡ እና የወደፊት ተጽዕኖ በኤአይ ድምጽና ምስል የታገዙ ጥልቅ ማብራሪያ እነዚህ ፌስለስ የሆኑ ቻናሎችን እና ያለን ያው ኤአይ ኢንኮንቨርት የሚባል አንድ ቻናል አለ። እሱን ደግሞ ላሳያችሁ። ጥያቄ መጨረሻ ላይ በደንብ እቀበላችኋለሁ። እሺ እሺ እዚህ ጋር እንደምታዩቸው ኤአይ ኢንኮቨር ስትሉ ሪሊዝ የሚደረጉ ነገሮች ኤአይን በተመለከተ ብዙ ኢንፎርሜሽን፣ በተለይ ደግሞ ኤአይ ላይ ኢንተረስትድ የሆናችሁ ሰዎች እንደዚህ አይነት ቻናሎችን አሪፍ አድርጋችሁ ብትሰሩ በሎንግም ሆነ በሾርት፣ አሁን ለምሳሌ ይሄን ብታዩት በሎንግ 200 ምናምን ሺህ እይታ አግኝቷል። ስለዚህ ኤአይ ላይ ኢንተረስት የሆናችሁ ሰዎች በእንደነዚህ አይነት ቪዲዮ ጀነሬት እያደረጋችሁ ኦልሬዲ ይሄ ምንድነው አውቶሜሽን ነው። ስለዚህ የሆኑ ኢንፍሉዌንሰሮች ፖድካስት ላይ ሲያወሩ እናንተ ምንድነው የምታደርጉት? ያ ኢንፍሉዌንሰር ያወራውን ወሬ በቪዲዮ አስደግፋችሁ ማቅረብ ትችላላችሁ። ያ ኦዲዮን ግን ስታመጡት ኮፒራይት እንዳይዛችሁ ያው ፌር ዩዝ በሚለው መንገድ ነው ይዛችሁ መምጣት ያለባችሁ። እሺ ሌላው ደግሞ እነዚህ ኤአይ ኪውዝ እና ሾርት ትሪፕስ የምንላቸው አሁን ሰሞኑን በጣም እይታ ያገኙ በእኛ ሀገር የተሰሩ ቻናሎች ራሱ በጣም በአጭር ቀን ውስጥ እይታ እያገኙ ያሉ አሉ። ለምሳሌ በከፍተኛ ቫይራል የማደግ እድል ያ ማለት ጥያቄና መልስ የተዘጋጁ አጫጭር ቪዲዮዎች በከፍተኛ ጥራት ለታዳሚዎች ትኩረትን በሚስብ መንገድ ማቅረብ ትችላላችሁ። ለምሳሌ አማርኛ ካረጋችሁት ኦልሬዲ አማርኛ ነው። ስለዚህ ጥያቄው ደግሞ ዓለም አቀፍ ከሆነ ምንድነው የሚሆነው? አውቶሜሽን ይሆንላችኋል። ስለዚህ ምስል ጥያቄዎችና የድምጽ ውጤቶችን በኤአይ በታገዘ ስለዚህ ምንድነው ሐሳቡን ትሰጡታላችሁ፣ ስለምን መጠየቅ እንዳለባችሁ ትሰጡታላችሁ። ቻት ጂፒቲ አሪፍ አድርጎ እንዲሰራ ስክሪፕቱ እንዲጽፍላችሁ ታረጋላችሁ። ሚድ ጆርኒ ላይ ደግሞ ጀነሬት እያረጋችሁ መልቀቅ ትችላላችሁ ማለት ነው። ሌላው ኪውዝ ብሊንደር የምንለው እነዚህ ባይብሊካል የሆኑ ጥያቄዎችን እየጠየቃችሁ አውቶሜሽን ማድረግ ትችላላችሁ። እነሱን ቻናሎችንም በደንብ እናያለን። ስለዚህ የራስን እሴት ጨምርበት የሚለውን በፍጹም እንዳትረሱ። ሂውማን ተች ይኑረው። ኤአይ የጻፈው ስክሪፕት እንደ ወረደ ከመጠቀም ይልቅ የራሳችሁን እይታ አነጋገር ጨምሩበት። ምርምር በማከል ያ ማለት የሆኑ ቴክኒካል ነገሮችን ጨማምራችሁ አሻሽላችሁ ብታቀርቡ ነው ሞር የተሻለ የሚሆነው። ሌላው ደግሞ ከፍተኛ ኤዲቲንግ ፕሊስ how to ኤዲት አንድ ሶፍትዌር ላይ ኤዲት እንዴት እንደሚደረግ ካወቃችሁ፣ አገባቡን ካወቃችሁ፣ አጻጻፉን ካወቃችሁ ከዛ በኋላ ምንድነው የበለጠ አሪፍ እንዲሆንላችሁ ደግሞ ሌላ ቻናሎችን ታያላችሁ። እንዴት ነው ኤዲት ያደረገው ምናምን የሚለውን ታዩታላችሁ። እሱን ደግሞ እናንተ አፕላይ ማድረግ ነው። ስትሞክሩ ምንም ነገር ይሞከራል። ያ ሰውዬ የሰራውን ነገር እኛ ለምንድነው ላንሰራ የምንችለው? ስለዚህ ዝም ብሎ ምስል ከጽሁፍ ጋር ማቀናጀት ብቻ ሳይሆን ትራንዚሽኖች፣ ሳውንድ ኢፌክቶች፣ ቪዥዋል ኢፌክቶችን፣ ካፕሽኖችን በመጠቀም አሪፍ የሆነ ነገር ይዘን መምጣት አለብን። ሌላው ደግሞ ቅድም እንደተባባል ነው ናቹራል ቮይስ ኦቨር የምንለው ነው። ሮቦቲክ ኦዲዮችን ኢቭን የኔ ተማሪዎች አይተናል አይደል? ካፕከት ላይ ያሉት ድምጾች ሮቦቲክ ናቸው። ስለዚህ ምንድነው ሮቦቲክ ያልሆኑ ድምጾችን አይተናል ባለፈው ሰርተን። ስለዚህ የኤአይ ድምጽ አሁን ላይ ሮቦቲክ ከሆነ አልጎሪዝሙ ራሱ የማሳለፍ ቻንሱ ዝቅተኛ የሆነ ስለሆነ ሞር እንደዛ ባይደረግ የተሻለ ነው።
ሌላው ካታጎሪው ያው ስክሪፕት አለ። ስክሪፕት ሊኖራችሁ ይችላል። ዘን አይዲያ አለ። ከአይዲያን ባለፈ ደግሞ ባለፈው አይታችሁ ከሆነ ሃይና ካራክተር ሰርተን ነበር አይደል? ሃይና ካራክተር አንድ ሰርተን ነበረ። ኮፒ ሊንክ አድርጉልኝ ቲክቶክ ላይ ያላችሁ። ኦልሬዲ ሪስትሪክት ሰጥቶኛል፣ ሊያስወጣኝ ነው። እንግዲህ ካስወጣኝም ቻው፣ ዩቲዩብ ላይ ትመጣላችሁ። እሺ፣ ስለዚህ ስክሪፕቱ አይዲያው አለ። ከዛ ባለፈ ደግሞ አቫተር አለ። ስለዚህ የምትሰሩት ዩቲዩብ ቻናል ላይ ቦና አንድ ካራክተር ላይ የተመሰረተ ቢሆን ሞር የተሻለ ነው። አቫተር የምንለው የሰው ምስል ያለው ግን ደግሞ ኤአይ የሆነ የሚያወራ ኤክስፕሌን የሚያደርግ ስራችሁን ኢንትሮዲዩስ የሚያደርግ ካራክተር ማለት ነው። ስለዚህ ቻት ጂፒቲ ያለ ሞር ደግሞ አሁን ላይ ክላውድ የተሻለ ነው። ክላውድ ከምን አንጻር የተሻለ ነው? ፕሮንት ከመስጠት አንጻር ስላችሁ ሰፋ ያለ ፕሮንት ይሰጣችኋል። ኢሜጅ ጀነሬት ፓርቱንም በጣም ሰፋ ያደርጋል። የኔ ተማሪዎች ያው ለብቻ አሳያችኋለሁ እሱን ፕሮንት ኢንጂነሪንግ የሚለውን የዛኔ በደንብ እናየዋለን። ስለዚህ ታሪኮች አሉ ባይዚ ፕሊስ እኛ ክሬቲቪታችንን ስላልተጠቀምን ስላላነበብን እንጂ ስቲል ዩቲዩብ ላይ ያልተሰሩ በጣም ብዙ አይነት ታሪኮች አሉና እነሱን ይዛችሁ በመምጣት ሌላ ቮይስ ኦቨር ነው እንደ 11 ላብስ ያሉትን እንደ ጉግል ስቱዲዮ ያሉትን ተፈጥሯዊ ድምጽ ያላቸውን ተጠቅሙ። ለኢሜጅ ጀነሬሽን ቅድም የነገርኳችሁ ሊዮናርዶና ሚድ ጆርኒ የተሻሉ ናቸው። ምክንያቱም እነሱ ዳንስን ምናምን ስለሚጠቀሙ ከቻላችሁ ደግሞ ኢትዮጵያ ውስጥ ላላችሁ ደግሞ ኡዲአይ ላይ ኢንቨስት አድርጉ ፕሊስ። የሆነ ኢንቨስት በተለይ አውቶሜሽን ላይ መስራት የምትፈልጉ ልጆች የሆነ ኢንቨስትመንት ከእናንተ ይፈልጋል። በኋላ ላይ እጥፍ ነው የምታገኙት ፕሊዝ። በኋላ ላይ በጣም እጥፍ ነው የምታገኙት። ከዛ በኋላ አመታዊ 2 አመት ሰብስክሪፕሽን ትገዛላችሁ። ግን ደግሞ እዛ ለመድረስ ደግሞ ለማስጀመር ያህል በቻናላችሁን ባልሆነ ደስ በማይል አሰራር አታስጀምሩት። ወይ ሆልድ አድርጉትና ገንዘብ አግኝታችሁ እስከምትጀምሩ ድረስ ወይ ሆልድ አድርጉት። በቃ ሀሳብ ስክሪፕት እየሰበሰባችሁ ጠብቁና ዘን የአንድ ወር ስንት ነው እንትን ላይ ነው እሁድ አይ ላይ 2000 ብር አይደለም 2000 ብር ከፍላችሁ ጆይን አድርጉና እዛ ላይ ነሲ ዳንስ ናኖ ባናና ቪኦ3 ሁሉም አሉ። በእነሱ ሞርድ ብትሰሩ የተሻሉ ነው ከፍሪዎቹ ውጪ ማለት ነው። ስለዚህ አሁን አውቶሜሽን ላይ በደንብ አንደርስታንድ እንድታደርጉ የሚፈልገው ነገር ለዩቲዩብ አውቶሜሽን የሰራችሁትንም አት ዘ ሴም ታይም ለቲክቶክ አውቶሜሽንም መጠቀም ትችላላችሁ። የሁለት አካውንቶች ጉዳይ ነው እንጂ የኮንተንት ጉዳይ አይደለም። ስለዚህ በዩቲዩብ ቀድሞ ከተሳካላችሁ ተሳካላችሁ፣ በቲክቶኩ ከተሳካ ደግሞ ተሳካ። ምክንያቱም የሁለቱም ዲፈረንስ አለው። የቲክቶኩ 10,000 ፎሎወር እና 100,000 ላይክ ነው። የዩቲዩብ ደግሞ በሾርት ከመጣችሁ 10 ሚሊዮን እይታና 1,000 ሰብስክራይብ ነው። ስለዚህ ሁለቱም በጣም ዲፈረንስ አለው። ስለዚህ ይዛችሁ የምትመጡት ኮንተንት በጣም ስትሮንግ ከሆነ ሁለቱም ላይ በወራት ውስጥ ሞኔታይዝ ማይሆንበት ምንም ምክንያት የለም። ሌላው ደግሞ ምንድነው ኤዲቲንግ እና አውቶሜሽን ነው። ኤዲቲንግ አንዴ ሐሳቡን ከያዛችሁ ፕሊስ የኔ ተማሪዎች ደግሞ ቪዲዮ አስቀምጬላችኋለሁ። ደጋግማችሁ ምክንያቱም የኤዲቲንግ ነገር ስኪል ነው። ስኪል ማለት እያያችሁት እየሰራችሁት በደንብ የምታዳብሩት ነገር ስለሆነ ስኪል ነው። እኔ ለምሳሌ አጀማመሩን ካሳያችሁ እኔ መጀመሪያ አካባቢ ኤዲቲንግ ኦልሞስት በ16 ዓመቴ ነው ኤዲቲንግ የጀመርኩትና የዛኔ ሳይበር ሊንክ የሚባል ሶፍትዌር ካወቃችሁ ሳይበር ሊንክ ላይ ነበር ኤዲት ማድረገውና ከዛ ደግሞ ወደ ፕሪሚየር ወደሚባለው ስመጣ ፕሪሚየር በጣም ነበር ግራ ያጋባኝ። ምክንያቱም ምንም ኢፌክት የለውም፣ ምንም ይነካካ ነገር የለውም። የሆኑ አይከኖች እንዲተደርድረዋሉ ምናምንና ግን ምንድነው የጠቀመኝ ሳይበር ሊንክ ላይ ስሰራ የማውቃቸው እንግሊዘኞች አሉ። ፋይል ኢምፖርት፣ ኤክስፖርት፣ እነዛ ስፕላይት ራዘር ቱል የምንላቸው ማውቃቸው ነገሮች ስለነበሩ ምንድነው ያደረኩት ጀስት ራሴን ተቀምጬ ቲዩቶሪያሎችን ያያዩት የነማንን የነህንዶችን። በዛ ታይም ላይ ኢትዮጵያዊ ኤዲቲንግ አስተማሪ አልነበረም፣ የህንዶችን ነበረ ሳይ ነበር ወደ እንግሊዘኛ ቀየሬ ማለት ነው። ስለዚህ ዛሬ ላይ ደረስኩት በምንድነው ራሴ ከውጪዎች እያስተማርኩ ነውና ስለዚህ ምንድነው ማየት ዘንድ ፕራክቲስ ማድረግ
ማየት ፕራክቲስ ማድረግ እሱ የበለጠ ምክንያቱም ከዩቲዩብ ባለፈ በተለይ ስራ የሌላችሁ ልጆች ስራ የምታገኙበት መንገድም ነው። ስራ የምታገኙበት መንገድ ያ ማለት አንድ ሰው ጥሩ ኤዲተር ሆነ ማለት ፕሮ ኤዲተር ሆነ ማለት አሁን ላይ ለኤዲተር ከ30,000 በታች ሊከፈሏል ብዬ አላስብም። አነሰ ከተባለ 25,000 20,000። ስለዚህ ምንድነው አንዳንዴ የሆነ ስኪል ስትይዙ በዛውም ገንዘብ የሚያሰራችሁን ነገር ይሰር በዛውም ደግሞ ቋሚ ነገርም ደግሞ ልታገኙበት ትችላላችሁ። ስለዚህ የኔ ተማሪዎች ካንቫ ላይ ነው እንትን ካፕከት ላይ ነው ያየነው። ካፕከት ፕሮ ላይ ካንቫም ኤዲት ያደርጋል ቪዲዮ ግን ሞር የተሻለ ምንድነው ካፕከት ነው። ሜርሲ አዶቤን ማወቅ እፈልጋለሁ የምትሉኝ ከሆነ ደግሞ አዶቤን ብቻ ቱቶሪያል ሰርቼ አስቀምጥላችኋለሁ። ግን ደግሞ ካፕከት ላይ ኤክስፒሪየንስ ይዛችሁ ካልመጣችሁ አዶቤ በጣም ግራ ሊያጋባችሁ ይችላል። ስለዚህ አዶቤ መማር እፈልጋለሁ የምትሉ ልጆች ቪዲዮ ሰርቼ እንትን ምክንያቱም እንደዚህ ምላችሁ ለምን መሰላችሁ? የሆነ ሰው እኛ ለምሳሌ በአንድ ተነስተን ነው ዩኒቨርሲቲ የገባ ነው አይደለም? ነርሰሪ አይተናል፣ ከ1 እስከ 8 አይተናል፣ ከ9 እስከ 12 አይተናል አይደል? ከዛ ነው ካምፓስ የሚባለው ሃይ ሌቭል የገባ ነው። ስለዚህ ምንድነው አዶቤ አፍተር ኢፌክት ምናምን የሚባሉት ሃይ ፕሮፌሽናል የሆኑ ሶፍትዌሮች ናቸው። ካፕከትም ፕሮፌሽናል ነው፣ ግን ፎር ቢግነር ካፕከት በጣም ምርጥ ነው። ምክንያቱም እኔ ካፕከትን ትንሽ ማልወደው ፓርት ምንድነው ፕላጊኖች አይሰሩም። የተለያዩ ፕላጊኖች አሉ፣ እነዚህ ቴክስት ፕላጊኖች አሉ፣ ኢፌክት ፕላጊኖች። ፕሪሚየር ላይ ደስ የሚለው ምንድነው ብዙ ፕላጊን ይቀበላል። ያን ፕላጊን አስገብታችሁ መቀየር ያለባችሁን ቀይራችሁ ምንድነው ስራችሁን የበለጠ እንድታፈጥኑ ያደርጋል። ስለዚህ አውቶሜሽን ላይ ስትመጡ የኤዲቲንግ ስኪላችሁን እያዳበራችሁ መምጣት አለባችሁ። ስለዚህ እነዚህ ትራንዚሽን የምንላቸው ድምጾችን ማቀናበር፣ ሳውንድ ኢፌክት የምንላቸው እነሱን ሁሉ በምንድነው ይዘን የምንመጣው? በኤዲቲንግ ስኪል ነው የምናመጣው። ሌላው የስኬት መለኪያ የፈጠራ እሴት፣ አውቶሜሽን ሁሉም ሲደመሩ ምን ይሆናሉ? ሞኔታይዝ ኢሊጂብል ይሆናሉ። ስለዚህ 100% ሞኔታይዝ ኢሊጂብል እንዲሆንልን ህጎችን መርሳት የለብንም፣ የኤዲቲንግ ስኪል መርሳት የለብንም። አሁን ምን አይነት ኮንተንቶቹን እዚህ ጋር የተወሰነ ነው በቴክስት ያደረኩ እንጂ ከዚህ በኋላ በደንብ አሳያችኋለሁ። ዩቲዩብ ላይ ገብቼ በደንብ አሳያችኋለሁ። ስለዚህ ኤአይን እንደ ረዳት መሳሪያ በመጠቀም የስራ ፍጥነት እስከ 10 እጥፍ ማሳደግ ትችላለህ። ነገር ግን ዩቲዩብ የሞኔታይዝ ህግ ለማለፍ ቪዲዮ የፈጠራ ባለሙያን ጥራት፣ ኤዲቲንግ፣ ስቶሪ ቴሊንግ ፕሊስ እዚህ ላይ በጣም እንዳትዘናጉ። ስቶሪ ቴሊንግ ሁል ጊዜ በከፍተኛ ደረጃ መገኘት አለበት። እሺ፣ ስለዚህ ይሄንን ልውጣና ጥያቄ ያለ ሰው አንድ ሁለት ሰው ልቀበልና ወደ ቀጣዩ እንሄዳለን። አንድ ሁለት ሰው። እሺ ዮዲ ጠይቂ። ሚርሲ እንዴት ነሽ? ደህና ነኝ። ሰላም ነው አለው። እግዚአብሔር ይመስገን አለ። በሰላም ነው። ጥቁር ነገር ብርድ ነው ዛሬ። ፀጉሬን ደግሞ ብዙ እንትን አላልኩትም እና ለዛ ነው። አይ ጥቁር ሲሆንብኝ ሙሉ እና ደግሞ ሙድሽ አሪፍ አልመሰለኝም ዛሬ። ይደብሮሻል ነገር መሰለኝ። ኧረ አልደበረኝም። እንዴት ይደብረኛል? ነው ዋናው ሰላም መሆንሽ ነው። እንትን ካንቫ እንትን ይላል እንዴ ተምኔልስ ሰራ ማለት ነው ትናንትና። እሺ እምቢ አለኝ። ኤክስፖርት ሳረግ ጽሁፉን አማርኛውን ቦክስ አድርጎ ያስቀምጠዋል። ልክ ኤክስፖርት ላይ ውስጥ ላይ ይሰራልኛል። ኦኬ እሺ እንዴት እናድርጋ? አሁን ስለ እንትን አይደል የዚህን እንጨርስና የካንቫውን እናስተካክለዋለን። እሺ ስለ አውቶሜሽን ጠይቅኝና እንትን ይሄ አንድ እንትን አስቤ ነበረ። ሌላ ደግሞ እንደ ሐሳብ እሺ እንደ ትረካ ነገር ሆኖ ግን በኤአይ ጀነሬሽን ባለፈው ካፕከት ላይ ባሳየሽን በእንደዛ መስራት ፈልጌ ነበርና ሞር የክፍያው ቢሆን ይሻላል እና ደግሞ አይዝብኝም የኤአይ እንትኖች ዲሞኔታይዝ አይሆንም። እንደዛ ብጀምር ስክሪፕቱ ቮይስ ኦቨር በራሴ ማለት ነው። አይዝብሽም። ቀደም እኮ ያልኩ ነበረ የራሳችሁን ኢፈርት የራሳችሁን ቮይስ። አሁን ያንቺ ቮይስ ማለት ያንቺ ነው። በቃ
ዩቲዩብ ላይ ካንቺ ጋር የሚመሳሰል ቢፈልግ አያገኝም። ሲቀጥል ደግሞ ሂውማን ቮይስ እንደሆነ ጠንቅቆ ያውቀዋል። ስለዚህ አይዝብሽም። በቃ ወይ ኔክስት በእንትን እናወራለን። አሁን ዩቲዩብ ላይቭ ላይም እያስተላለፍኩ ስለሆነ እንቀጥል። እሺ እሺ መርሲ። አኑ ስለ አውቶሜሽን ነው ጥያቄ? አዎ እሺ ቀጥል። እንትን ኖርማሊ ዩቲዩብ አውቶሜሽን ለመባል ማለት ኢንተርናሽናል ኮንተንት ነው መሆን ያለበት ማለት በቃ ኢንተርናሽናል ኮንተንት ለመባል ኖርማሊ በቃ በኢንተርናሽናል ቋንቋን መከፈት ያለበት አሁን ለምሳሌ ወይ በእንግሊዘኛ ወይ በፍራንስ ምናምን አይነት ነገር እንጂ አሁን ለምሳሌ ሎኬሽን ምናምን ነገር ሎኬሽን ምን ኬንያ ላይ አረግን፣ ጀርመን ላይ አረግን፣ ዩናይትድ ኪንግደም ላይ አረግን። እሱ ኦልሬዲ አካውንቱ ኢንተርናሽናል ነው። ኢትዮጵያ ውስጥ ሆኖ መከፈት ውስጥ ቻሌንጅ ችግር የለውም። እሺ ቪዲዮ ሪካፕ ላይ መጠየቅ እችላለሁ ነው ወይስ? እሱን በሌላ ኦልሬዲ አውቶሜሽን ብቻ ጠይቁኝ። ኦኬ እሺ። ላይቭ እያስተላለፍኩ ስለሆነ ያው ላይቭ ላይ ያሉትም ሰዎች እንዳይሰላችሁብን። እሺ ሌላ ጥያቄ ላይቭን ስጨርስ ወደ እናንተ ወደ ተማሪዎች ይመጣሉ። ስለዚህ እነዚህ አይነት ኪውዝ ቻናሎች ምናልባት አይታችሁ ይሁን አላያችሁ ይሁን ለዛ ነው ሪሰርች በደንብ አድርጉ የሚለው ለዛ ነው። ለምሳሌ እንደነዚህ አይነት ሲምፕል ናቸው አይደል? ሲሰሩ ራሱ በጣም ሲምፕል ናቸው። ይሄን ያህል ጊዜ ማይፈጁ ግን በጣም ገንዘብ ሜክ እየተደረገባቸው ያሉ ቻናሎች ናቸው እነዚህ። እንዴት ነው የሚሰራው ካላችሁ እንዲሁ ገና ኪውዙን እንዲስላያችሁ መስራት ትችላላችሁ አይደለም። ስለዚህ ምንድነው ኤቭሪ ዲቴል ምን እየተጠቀሙ እንደሆነ ማየት አለባችሁ። በዚህኛው ይሄን ቻናል ዲቴል ማየት አለባችሁ። ለምሳሌ እዚህ ጋር ነምበር ነው ገስ አድርጉ የሚለው። ስለዚህ ምንድነው ነምበሮቹን እንዴት እንደሚያመጡ ኤዲቲንጉን እንዴት እንደተጠቀሙ ይሄን ኤዲቲንግ ነው ሞር ካፕከት የተሻለ ነው ከፕሪሚየር የተሻለ ካፕከት አሪፍ ኤዲት ያደርግላችኋል። ምክንያቱም እነዚህ ምንድነው የሚባሉት ኢሞጂዎች ስቲከሮች ሞር የተሻሉ ስላሉ እዛ ላይ ሞር የተሻሉ ናቸው። ስለዚህ አንድ ሰው እንደዚህ አይነት ቻናል ተነስቶ ቢጀምር በቋሚነት ኮንሲስታንሲውን ጠብቆ እንግሊዘኛ ላንጉዌጁ እንዳለ ሆኖ በእንግሊዘኛ ኒሽ ቢሰራው አሁን ምንድነው መሰላችሁ እኔ ያስገደድኳችሁ አይደለም። የሀገር ውስጥ መስራት ለሚፈልግ ሰው መስራት ይችላል። ይሄንን ኮንተንት ወደ አማርኛ ቀይሮ መስራት ይችላል። ምን ያህል እይታ አለው ሜርሲ ምናምን በደንብ እይታ አለው። ምናልባት ከመጡልኝ ቻናሎችን አሳያችኋለሁ። ስለዚህ ይሄ አሁን አውቶሜሽን ሲባል እኛ ጋር የተለመደው ምንድነው የሆነ ስቲክማን ቪዲዮ ምናምን ወስደን አይደል? ኖ ስቲክማን ቪዲዮ ብቻ አይደለም፣ ብዙ አይነት አውቶሜሽኖች አሉ። ስለዚህ እዚህ ጋር ለምሳሌ እስቲ ሌላ ቻናሎችን የሚመጡልንን ማየት እንችላለን። አሁን ይሄንን ብናየው ሲማንጎ ኪዩዝ ይላል። ገብተን ብናየው ዊዝን አሁን እዚህ ጋር ኤክስቴንሽኖችን ብትጠቀሙ ኤክስቴንሽኖች ቼክ አድርገው ይነግሯቸዋል። ሞኔታይዝ ነው ወይስ ሞኔታይዝ አይደለም የሚለውን ይነግሯቸዋልና ቻናሎቹን ገብታችሁ ስታዩ ይሄ 200 ወይ እሱ የታየለት 200,000 ሰብስክራይበር ስላለው አይደለም። ሰብስክራይበርም እንደሚያግዘው ሆኖ ሳለ እናንተ የምትሰሩት ቪዲዮና የምትጠቀሙት ተምብኔል ለምን እናንተ 200,000 ላይ ለመድረስ ምንድነው የከለከላችሁ? ስለዚህ ዋና ማየት ያለባችሁ እናንተ በ24 ሰዓት ውስጥ በ48 ሰዓት ውስጥ ምን ያህል እይታ ያገኛል የሚለው ነው። ከዛ ደግሞ ምን አይነት ኮንተንቶች ናቸው ሞር ቫይራል ፖፑላር እየታዩለት ያለው የሚለውን መያዝ አለባችሁ። ሌላ ደግሞ ቪዲአይኪው የምትጠቀሙ ከሆነ እዚህ ጋር ተመሳሳይ ሲሚላር ቻናሎችን ይሰጣችኋል። ስለዚህ ያ ደግሞ ምንድነው በጣም እናንተን ሰፖርት ያደርጋል። ለምሳሌ ይሄ ፖፑላር ቪዲዮን ስታዩት 7.5 ሚሊዮን ነው አይደል? ስለዚህ ምንድነው ጋይስ ኢታሊያን ብሬን ሮል አኒሜ ባይ ኢሞጂ ይላል። ዘን ምንድነው እዚህ ጋር ኢሞጂዎችን ገስ አድርጉ ነው። ስለዚህ
እናንተ መቀየር ያለባችሁ ነገር ቀይራችሁ ላይክ እሱ በሰራው ምክንያቱም ምንድነው መሰላችሁ ተናጋሪ ቮይስ ኦቨር ካለው አውቶሜሽን ይልቅ ድምጽ የሌለው አውቶሜሽን ሞር ቫይራል የመውጣት ቻንሱ ከፍተኛ ነው ድምጽ የሌለው አኒሜሽን ማለት ነው ስለዚህ ብዙ አይነት ቻናሎች አሉ ይሄን ብቻ አይደለም እሺ ከዚህ ሉጣና ደግሞ ሆሜ ላይ እንመለስ አንዱን ቪዲዮ ገብታችሁ አያችሁ ማለት በጣም ብዙ ቻናሎች ይመጡላችኋል በጣም ብዙ ቻናሎች ሌላ ደግሞ ካውንትሪ ፍላግ አለ ለምሳሌ ይሄኛው ጥያቄ ላይ በሁለት ሳምንት 37000 ማለት እንደኛ ሀገር አትዩት እሺ 37000 ኢንተርናሽናል ተከታይ አየ ማለት እቺ ቪዲዮ ብቻውን $800-600 የመስራት ቻንሷ ከፍተኛ ነው ምክንያቱም ምንድነው ከውጪ ነው የታየለት የዚህ ሰውዬ ጂኦግራፊ ነው ሄዳችሁ ብታዩት ኢትዮጵያ ላትኖር ትችላለች ስለዚህ ምንድነው አሁን እኛ ጋር የሚከፈለን ብር እያነሰብን ያለው በምን ምክንያት ነው አብዛኛው እይታ ከኢትዮጵያ ስለሆነ አይደል እሺ ስለዚህ በእንደዚህ አይነት መንገድ መስራት ትችላላችሁ ሌሎችም አሉ ለምሳሌ ኦኬ ባክል በለው ሌላ ነገር ነው ያው ለምሳሌ ኮምፓሪሽን የምንለው አሰራር ነው በርግጥ በጣም አሁን ላይ በጣም በስተዋሉ ይሄ እንደምታዩት በ10 ቪዲዮ 600 ሰብስክራይበር ነው ያገኘው አዩት 200,000 ግን ዋች አወር ሞልቶለታል አያችሁ አይደል ጁላይ ነው ኦልሞስት አሁን ወር ምንድነው ጁላይ ነን አይደል ጁላይ ነን አይደል እዩት ጁላይ 12 የተከፈተው ኦልሞስት ዛሬ ስንት ነው 31 አይደል ከቀናት በፊት የተከፈተ ቻናል ነው 200,000 እይታ አግኝቷል አሁን ምንድነው ይሄን ሰው የሚይዘው 16 ቀን ይሄን ሰው ምንድነው ያዘው ቻናል ሂስትሪ እና ሰብስክራይበር ነው ያዘው ግን ምንድነው ያዋቸው ቪዲዮቹ ምን ያህል ቫይራል ይሄን እናንተ መስራት አቅቷችሁ ነው አቅቱም የኔ ተማሪዎች በምን እንደሚሰራ ሶፍትዌሩን ነግራችኋለሁ ብዬለ ኔክስት ነግራችኋለሁ እንዴት እንደሚሰራ ማሳያችኋለሁ ግን ደግሞ ኦንላይን ላይ አሁን ላይቭ ላይ ለምትከታተሉ እንደነዚህ አይነት ቻናሎች አሉ የማለፍ ቻንሱ በጣም ከፍተኛ ነው ምክንያቱስ ኮምፓሪሽን ይሰራው ዳታ አለ ስለዚህ ምንድነው ሰው ደግሞ ዴሊ አሁን ለምሳሌ በሪሊጅን እንኳን ብትሄዱ ሃይማኖት በየሳምንቱ በየአመቱ ምናምን የሆነ ሃይማኖት ቁጥር ምናምን እየቀነሰ እየጨመረ ይመጣል አይደል ስለዚህ ምንድነው ኮምፓሪሽን አለው ሆቴሎች እነዚህ ትላልቅ ቶፕ የምንላቸው ኢትዮጵያ ዓለም ውስጥ ቶፕ ሆቴሎች እነማን ናቸው ብላችሁ ኮምፓሪሽን ብትሰሩ ዩቲዩብ ይፈልጋል ምክንያቱም ምንድነው ሰው የሚፈልገውን ነገር ነው አይዛችሁ የመጣችሁት እሺ ሌላ ደግሞ ወደታችን ወረድና እንደዚህ አይነት ቪዲዮዎች ቀደም 3D እና 2D አኒሜሽን አላለው 3D እና 2D አኒሜሽን መስራት የምትችሉ ልጆች ብሌንደር ላይ የምትሰሩ ልጆች እንደነዚህ አይነት ቪዲዮዎች ብትሰሩ አሁን ለምሳሌ ልክፈትላችሁ ድምጹ ኮፒራይት እንዳይዘን ቶሎ ላጥፈው ስለዚህ 2D እና 3D አኒሜሽን ባትችሉ ራሱ ማለት ነው ጊዜ ሰጣችሁት ካያችሁት አንድ ሳምንት በቂ ነው 2D እና 3D አኒሜሽን ለመስራት ስለዚህ ምንድነው ኤአይ አይደለም 2D እና 3D አኒሜሽን ነው አሪፍ ይሆናል ሌላው ደግሞ እንደዚህ ሪአክሽን እስቲ ለምሳሌ ይሄን ቻናል ነው ከአንድ ወር በፊት ነው የተከፈተው ኦልሞስት 82000 ቪዲዮ አይታል ይሄን እንኳን ስሩ አልላችሁ ምክንያቱም የተጠቀመው ኦሬዲ እንትን ነው ይሄ በሪፒቲቲቭ ኮንተንት ራንኪንግ የተያዙት አይነት ኒቾች አሉ አይደል ስለዚህ ይሄንን አልመክራችሁም ግን የበለጠ ኤዲቲንጉን የምታስተካክሉ ከሆነ ሳውንዶቹን የምትቀይሩ ከሆነ ሚክስ የምታደርጉ ከሆነ ማለፍ ትችላላችሁ ሌላው ደግሞ እንደነዚህ አይነት ውድድሮች በየጊዜው ይዘጋጃሉ ሬድ ቡል ላይ የተለያዩ እነዚህ ምንድነው የሚባሉት ኒንጃን ዋሪያል ምናምን ከነዚህ ላይ ለምንድነው ክሊፒንግ ማትሰሩት ኮፒራይት በማይዛችሁ መንገድ ክሊፒንግ ሰርታችሁ ብትለቁስ ኦልሞስት ይሄ አሁን የዋናው የድርጅቱ ፔጅ ስለሆነ ሙሉ በሙሉ መጠቀም አትችሉም ግን ክሊፒንግ ለምሳሌ የስፒድ ክሊፒንግ እንዴት እንደሚሰራ አይታችኋል እንዴት እንደሚያምር
እሺ እሱንም ቪዲዮን ካገኘው ነግራችኋለሁ። ስለዚህ ምንድነው አውቶሜሽን ገና ስክሪፕት ከመጻፍ የተለያዩ እንትኖችን ከማድረግ እንደነዚህ አይነት ነገሮችን መስራት ትችላላችሁ። ሌላው ደግሞ ላስት አይተናል አይደል እንደነዚህ አይነት ኪውዞች አሁን ትሬንድ ነው ባይዚ ሁሌም ትሬንድ ነገር ትሬንድ ያ ማለት በእንትን ምንድነው በጫወታው ሰዓት ላይ በወርልድ ካፕ ላይ መጨረሻ አካባቢ ያሚሌ የሚባለውና ሜሲ ምን ያህል ሚዲያውን ሾክ እንዳደረጉ ታይታችኋል። ምን ያህል ሚዲያው ሾክ እንደሆነ። ስለዚህ ምንድነው ያሚሌና ሜሲ ላይ የተሰሩ ቀልዶች በሏቸው የተለያዩ አይነት እንትኖች በጣም ቫይራል ወጥተዋል በጣም። ስለዚህ እንደነዚህ አይነት ትሬንድ ነገሮች ካመለጣችሁ በቃ ተመልሶ ሲመጣ ደግሞ ሌላ ወርልድ ካፕ ሲመጣ ደግሞ ነው የምትጠብቁት። እሺ ሌላው ደግሞ ዶክመንተሪ አሁን ይሄኛው የሆነ ሰዓት ላይ መጥቶ ነበር። ክሬቲቪቲ ነው ባይዘ የሰው ልጅ ክሬቲቪቲ ምን ያህል በቃ ገራሚ እንደሆነ ይሄ ቻናል አይታችሁ ከሆነ ቲክቶክ ላይም ትሬንድ ነው። ኦልሞስት ወደ 46 ሚሊዮን እይታዎች ነበሩት። እዩት ከተከፈተ ጃንዋሪ ማለት ስንተኛ ወር ነው? ኦልሞስት በዚህ አመት የተከፈተ ነውና 46 ሚሊዮን ማለት በጣም ብዙ ታይቶለታልና ምን ያህል ሜክ አረገ የሚለውንም ካየን እስቲ ወደ $8500 ሜክ አርጓል። ይሄ እናንተ ሌቭሉን መቀየር ትችላላችሁ። አሁን እሱ አፕል ፔምፔን አይደል? እናንተ ሌላ አይነት ብታረጉስ ግራፊክሱን ብትቀይሩስ? አሁን ልጆች ችግራችሁ ምንድነው? እንደዚህ አይነት ኮንተንት ስሩ ስላችሁ እንደዚሁ አይነት አቀማመጥ ታስቀምጣላችሁ። ምን ያረጋዋል? አሁን ላይ ኤአዩ ቮይስ ብቻ አይደለም ያነበው ቪዲዮም ጭምር ያነባል። ቪዲዮ ምንድነው የተጠቀመው ቪዲዮ የሚለውንም ያለው። ስለዚህ ምንድነው ይሄንኑ አራጋችሁ አመሳስላችሁ ከሰራችሁ ኦሬዲ ዘገት ይያዛላችሁ ሶስተኛው ስቴፕ ላይ ማለት ነው። ስለዚህ ምንድነው የሆኑ ክሬቲቪቲዎች ሰዎችን ዘና የሚያደርጉ ነገሮችን ላይ ሞር ብንሰራ የተሻለ ነው። ሁሉም ቪዲዮ እኮ እይታ የለውም ካላችሁ ያ ላይኖረው ይችላል። ሊኖራቸው የሚችለው የተወሰኑት የበለጠ እይታ ሊያገኙ ይችላሉ የተወሰኑት ማለት። ሌላው ደግሞ አረቢ ኮንተንት መስራት ትችላላችሁ። ለምሳሌ በአረበኛ የልጆች ኮንተንት እንጀምራለን ልጆች ብላችሁ አይ አትጀምሩ ይቅርባችሁ ምላችሁ ለምን መሰላችሁ? ኤቢሲዲ ከሆነ ኢን ሚሊየንስ ተሰርቷል፣ ቁጥር ከሆነ ተሰርቷል፣ ከለር ከሆነ ተሰርቷል። ስለዚህ ምንድነው ለየት ያለ ነገር ላይክ እንደነዚህ አይነት ራሳችሁን እያሳያችሁ አሁን እነዚህ ሰዎች ወደው መሰላችሁም ይጃጃሉት ለገንዘብ ብለው ነው። ዩቲዩብ ሪቪኒው ስንት እንደሚያገኙ ያውቃሉ። አሁን ትልቅ ሴትዮ ናት። ለምንድነው እንደዚህ የምትሆነው? ህፃናትን ለማማለል ህፃናት እንዲወዷት ለማድረግ። ስለዚህ ምንድነው አይታችሁ ከሆነ የነሱን ቪዲዮ ካያችሁ ከድምጽ ይልቅ ብዙ ጊዜ እንትኖችን ይጠቀማሉ። ቆይ ድምጹን ከፍቼ ላሰማችሁ። I've never painted with my feet. It will be fun. ስለዚህ ምንድነው ህፃናት ኮንተንት ሰራለው ካላችሁ በእንደዚህ አይነት እና ከእንደዚህ ለየት አድርጋችሁ አሰራሩን ማትመጡ ከሆነ አታልፉም። ሌላው ባይብሊካል ኪውዞችን ተጠቀሙ። ባይብል ላይ ያሉት ኪውዞችን ለምሳሌ አንድ ኢትዮጵያዊ ኪውዞቹን በእንግሊዘኛ አዘጋጅቶ ባይብል ላይ ያለውን በእንግሊዘኛ አዘጋጅቶ ቢለቅ አውቶሜሽን ሆነ፣ ኢንተርናሽናል ኮንተንት ሆነ። በእስልምና ቁርአን ላይ ያሉትን በኪውዝ መልክ አንድ ሰው አዘጋጅቶ ቢያቀርብ በቃ ምክንያቱም ምን ያህል ሙስሊም እንዳለ ይታወቃል። ስለዚህ ያንን ብሬክ ስሩ አድርጎ ከወጣለት ይሰራል። በኦርቶዶክስም እንደዛው ይቻላል። እሺ እነዚህ በማል የሚመጡት የኦሪጂናል ኮንተንቶች ናቸው። እነሱን ሜንሽን ማላረጋችሁ ለዛ ነው። የልጆች በደንብ ማየት ይጠበቅባቸዋል። የህንዶችን እንደዚህ የሚሰሩትን በደንብ ማየት ይጠበቅባቸዋል። እሺ አያችሁ አንድ እንትን ስለሰራው። ሌላው ደግሞ ምንድነው እነዚህ ስቲክማኖቹስ ሜርሲ ተከልክሏሉ ካላችሁ አልተከለከሉም። ችግሩ ምንድነው እናንተ ስቲክማኖቹን በኢሜጅ መልክ ብቻ ነው እየሰራችሁ ያላችሁት። ስቲክማኖቹ ካልተንቀሳቀሱ እዛ ጋር አክሽን ካላሳዩ ሰውን ቴንሽኑን መሰብሰብ ይከብደዋል። ያ ማለት ሰው አይወደውም ማለት ነው ያን። ስለዚህ ምንድነው ሰው እንዲወደው አድርጋችሁ
ጀስት ፈኒ ነገር ያው ለምሳሌ ይሄን ቪዲዮ ላስቀምጥላችሁ ያው ኮፒ አድርጌ ሊያዝላችሁና ስቲክማን ቪዲዮዎች እንዴት እንደሚሰሩ ነው። ስለዚህ ምንድነው እንደነዚህ አይነት ቱቶሪያሎችን ፕሊዝ እኔ እዚህ ደረስኩት አንድም በእግዚአብሔር ሁለትም በእኔ ጥረት ሶስትም በዩቲዩብ ጥረት ነው። ምክንያቱም ዩቲዩብ ላይ በጣም ብዙ ነገሮችን ሼር ሪሰርች አርጉ ስል ለምንድነው እንደዛ ምለው ብዙ ነገር ስለምታገኙበት ነው። የዩቲዩብ ቻናሌ ላይ የቴሌግራም ቻናሌ ላይ ለምሳሌ ሄልዚ ኒቾች አሪፍ ፔመንት እንዳላቸው ታውቃላችሁ። ስለዚህ ፕሮቲን ምንድነው ካሎሪን ምንድነው ብላችሁ ኪውዝ ብታዘጋጁስ ካሎሪን ምንድነው ምናምን ብላችሁ ሰው ምንድነው አውቃለሁ እንዴ ብሎ ራሱን ይፈትሻል። ያለውን ኢንፎርሜሽን ምን ያህል የእውቀት ደረጃ ላይ ነው ያለው። ስለዚህ ምንድነው አንዱ ኒች ሙሉ ስለ ጤና ስታረጉት በጣም ብዙ ኒቾች አሉ። ምክንያቱም ጤና ብዙ ነገሮች አሉት። ግን መጀመሪያ የሆነ ኒች ስትመርጡ ምን ያህል በውስጡ ሰፊ ነገር አለው የሚለውን ደግሞ ማየት አለባችሁ። ሌላ እንደነዚህ አይነት ቻናሎች ስታያችሁ ኢን ሚሊየንስ ነው የሚሰሩት አይደል? ከቻላችሁ ስሩ። በቃ ድምጻችሁን አታስገቡም። አሁን ክላሲካል ነው የሚኖረው። እኔ በጣም ከሚያናድዱኝ ነገር ቲክቶክ ላይ ያሉት ክሬቲቪቲ ያላቸው ልጆች በጣም ነው የሚያናድዱኝ። ለምን በሉ ይሄ በ3 በ4 እርሳስ አድርጎ እንትኖችን ኳስ ተጫዋቾችን የሚሰራው ልጅ ምን አለ ሙሉ ቪዲዮ ቀርጾ ዩቲዩብ ላይ ቢለቅ ከዛ ክላሲካል ቢጠቀም። ምክንያቱም አንዳንዴ አይታችሁ ከሆነ እነሱ የለቀቁትን ቪዲዮ ማድሪድን በሉት ክለቦቹ ምን ያደርጋሉ ወስደው ድጋሚ ይለቃሉ። ያ ማለት ምንድነው ኢንተርናሽናል ኦዲየንስ ኦሬዲ አፍርቷል። ያ ሰውዬ ያ ልጅ ማለት ነው ዩቲዩብ ቻናል ቢኖረው ኢን ሚሊየንስ ነበር ሜክ ማድረግ ቢችለው። እሺ ስለዚህ ቀደም እንዳልኳችሁ ኢንተርናሽናል የሚሆንበት መንገድ አንድ የምትሰሩት ኒሽ ነው፣ 2 ድምጽ ነው፣ 3 ደግሞ ክላሲካል ነው። ስለዚህ ክላሲካል ስትጠቀሙ ከኦዲዮ ላይብረሪ ላይ ተጠቀሙ። ምክንያቱም አብዛኛውን ክላሲካሎች ኮፒራይት ፍሪ ስላልሆኑ ማለት ነው። ኦኬ እሺ ይሄኛውን ቻናል ነው በተለይ ወደኛ ሀገር እንምጣና እኛ ሀገር የጀመራችሁ ልጆች እንዳላችሁ አውቃለሁ። ግን አሁንም ቢሆን ቀድሞ የጀመረ ይጀምር። እኔ በቃ ቀድሞ የጀመረና በርትቶ የሰራ ሰውን አደንቃለሁ። ለምን የእንትና ኮንተንት አይሆንም እነግራችኋለሁ። ግን ምንድነው ዋናው እናንተ ስሩበት፣ ከነሱ የተሻለ አርጋችሁ ስሩት። አሁን ይሄን ቻናል እዩት። ዊዝን 3 ቪዲዮ ነው። በ3 ቪዲዮ ምን ያህል ኦልሞስት እዩት 200,000 እይታ ይዞ አግኝቷል። ይሄ ልጅ በቃ ሊያዝ የሚችለው በምንድነው በቻናል ሂስትሪ ኦሬዲ ሰብስክራይቡም እዩት 3000 ምናምን አልፎታል። ይሄ ልጅ አሁን 8 ቀን ሆኖታል። ተናዶ ነው ይሄን ያቆመው። የምር ተናዶ ነው ያቆመው። ምክንያቱም አፕላይ ማድረግ አይችልማ። ለዚህ ነው ቻናል ሂስትሪ እየሄዳችሁ ኮመንት ጻፉ ብልም አንዳንድ ልጆች እየሰማችሁኝ አይደለም። ምክንያቱም 2 ወር ነው የሚፈልገው። በ2 ወር ጊዜ ውስጥ ልክ ሁለተኛ ወሯ በሱ አቆጣጠር ሁለተኛ ወሯ ሲያልቅ እናንተ ኮመንት የጻፋችሁት ነገር ምናምን ካለ ያሳልፋችኋል፣ ኢነብል ይሆንላችኋል። ስለዚህ አንድ ዩቲዩብ ቻናልን በአንድ ቀን ብሎ ማድረግ በጣም ቀላል ነው። ዋናው ሐሳቡን ተረዱት ነው። ስለዚህ ይሄን ቻናል ማየት ትችላላችሁ። ወደ ኋላ እንመለስ። እሺ ድሮይንግ ያልኳችሁ አያችሁ አይደል? ይሁት በ3 አመት ስንት ሚሊዮን እንዳለው። እሺ ገብተን ደግሞ እንየው። አሁን ይሄ ቬሪፋይ የሆነ አካውንት ነው። ቬሪፋይ የሆነ አካውንት ማለት በጣም ፖፑላር ነው ማለት ነው። የሚሰራቸውን ስራዎች እዩ ኦልሞስት አቁሟል ማለት ይቻላል። እናንተ ይሄንን ቪዲዮ ወስዳችሁ ኮፒራይት በማይዝ መንገድ ክሊፒንግ መስራት አትችሉም ጋይስ? ለቲክቶክ አውቶሜሽን ለዩቲዩብ አውቶሜሽን ይሄንን ቻናል ተጠቅማችሁ መስራት አይቻልም? ምክንያቱም እዚህ ጋር ኢን ሚሊየንስ ስራውን ከወደዱለት ወይ እናንተ ዩቲዩብ አውቶሜሽን ላይ ስትመጡ ለምንድን ነው ሰው የማይወደው? ዋናው ምንድነው ኮፒራይት ላለመያዝ። ኮፒራይት እንዳትያዙ በጣም መጠንቀቅ አለባችሁ። እሺ ኦልሞስት የዋይቲውን ላይቭ ላቆም ከ10 ሲል 3 ሰዓት ከ10 ሲል አቆማለሁ። እሺ ለዛ እዚህ ጋር ብታያቸው ስቲክማኖች አሉ ግን ገብታችሁ ስታዩዋቸው ቪዲዮ ናቸው።
ይሄ ያው ለምሳሌ እውነት ስነግራችሁ እንደነዚህ አይነት ቪዲዮዎች ይሄ ሲምፕል የሆነ ሰዓት ላይ ሱኖያይ መጥቶ ነበር። ሱኖያይ ለዛ ነው ቶሎ ብሎ ራን ያደረገው ኦልሬዲ ድርጅቱን ዘግተው እየጠፋው። ምክንያቱም የዩቲዩብ ህግ ከፊት እንደሚመጣ ስላወቀ ድርጅቱን አቆም። ምክንያቱም ሎ ኢፈርት ናቸው። የሆነ ፕሮንት ትጽፋላችሁ ድመቷ ስጋውን ነክሳ ስትሮጥ ቪዲዮ ስራልኝ ጀስት ይሰራላችኋል። ስለዚህ እሱን ሎ ኢፈርት ብሎ ነው የሚያስበው። አትስሩ፣ እንደሱ አይነት ቻናሎችን አትስሩ። እሺ ይሄን ያለም ካለን ይበቃል። ብዙ ቻናሎችንም ብናይ አሁን ኦልሬዲ አንዱን ስለነካውት አንዱ ተደጋግሞ መምጣት ቻለ። እዩት ማን ያሸንፋል። ይሄ ኒች ኦልሞስት 6 ወር ሆኖታል። ለምን ቼክ እንዳላረጋችሁት እንጂ እዩት። እሺ 50,000 እይታ ያለው ልጅ ነው። 700 ምናምን ዶላር ሰርቷል። ለአንድ ኢትዮጵያ $700 ሲባል እኔ አንዳንዴ ብር የሚመስላቸው ልጆች አሉ። $700 ማለት አሁን ባንክ ባለው ሬት እስቲ እናስረው። ባንክ አሁን ባለው ሬት እሱን ለማስላት ከፈለጋችሁ ዶላር ቱ ብር ስትሉ የዛሬው ከረንሲ ይመጣላችኋል 159 ብር ከ88 ሳንቲም። ምክንያቱም ዩቲዩብ ብላክ ማርኬት ስላልሆነ ቀጥታ በባንክ ነው የሚልክላችሁ። ስለዚህ 159 ብር ትንሽ ግን ምንድነው በባንክ ሲገባ ጨመር አድርጎ ነው የሚያስገቡላችሁ። አይዟችሁ አትደንግጡ። ስለዚህ 111,000 ብር ሰርቷል። ይሄ ኢትዮጵያዊ ልጅ በጣም ጎበዝ የሆነ ኢትዮጵያዊ ልጅ አያችሁ። ኦልሞስት ከጀመረስ ስንት ቪዲዮ ነው? እንየው የመጨረሻ ቪዲዮን እንየው። ኦልደስት ቪዲዮ እሺ ምን ያህል ቀን ነው? ኦልሞስት ቻናሉ 1 አመት ሆኖታል። እስቲ ኦልደስት የለቀቀው ቪዲዮ ከስንት አመት በፊት ነው የሚለውን እኔ 9 ወር እሺ። አንዳንድ ልጆች ባይዜ ጎበዝ አላችሁ። እኔ ማወራውን ነገር አንዳንዴ ቀጥታም ላልነግራችሁ ይችላል። እሺ ልንገራችሁ። አማርኛ ኮንተንት የተሰሩት የእውነት በእንግሊዘኛ አሉነ ብላችሁ ያለውንም ደግሞ አስቡ። ያ ማለት ምንድነው? በአማርኛ ተሰርተው ግን በእንግሊዘኛ ከሌሉ እናንተ ቋንቋውን ቀይራችሁ አሰራሩን ቀይራችሁ ዋይ አውቶሜሽን ለምንድን ነው የማይሆነው? ይሆናል። እሺ ስለዚህ የዛሬው ቪዲዮቻችን ይህንን ይመስላሉ። ቲክቶክ ላይ በኋላ ላይቭ ገባለሁ፣ እንገናኛለን። ከተማሪዎች ጋር ልቀጥላው ከናንተ